እኔ ጨካኝ ሰው አይደለሁም። ሚስቴ እንኳን እንድትጎዳ አልፈልግም። ማኪም ብትሆን ለምን ተመልሳችሁ ትመጣላችሁ? ለምን ሰላማውን አሰጣችሁ? እንደዚህ አድርጋሽ ግን እንዴት ነው የምታጋላት? እንዴት ነው ማን ላይ ትችሽ ነው የምሄደው? ፓፒስ ተሰቃየ እኮ እዚህ ስንት ቀኑ ነው? ሰው ቢኖርሽማ የሰው ባል አትወጪም እኮ ሴትዮ። ምን ትሰሪያለሽ? ናይጋሽ ዞር በይ ብዬሽ አስወጣኝ። ጭራሽ እጅ ልታነሳለች ይኸውልሽ ቲጂ፣ እኔ ያለችበትን ቦታ ማወቅ እፈልጋለሁ። ወንጀለኛ ከሆነች በስነ ስርዓት ትያዛለች፣ ፖሊስ ጣቢያ ላገኛት ይገባል። እናንተ ግን እንደዛ ተደረጋችሁ ነው እየለመድኩ ነው። አንቺም ቢሆን ይኸውልሽ ልጅቷን ያለችን ቦታ ፖሊስ ጣቢያ አይደለችም። ዞርን ያለው አዲስ አበባ ውስጥ አለ የተባለው ፖሊስ ጣቢያ ሁሉ ሄደች። ሰላም እንዴት ናችሁ? ውድ ቤተሰቦቻችን ሰላማችሁ በያላችሁበት ብዝት ይበልን። እንግዲህ ቤተሰብ እንደዚህ አይነት ነገር እውነት በማንም እንዲደርስ አልፈልግም። አንዳንዴ ንጹህ ሰው ስትሆኑ የዋህ ስትሆኑ ትገፋላችሁ። እውነትን ስትይዙ ሁሉም ሰው ይጠላችኋል። ጠንካራ ሁኑ። እኔ ሰሞኑ እየተሰማኝ ያለው ስሜት ያ ነው። ምክንያቱም ምንም ባላደረገችው ልጅ ተደብድባ ጭንቅላቷ ላይ ከባድ ጉዳት እስኪደርስባት ድረስ ለዚች ደቃቃ ልጅ 2-3 ጋርድ ማንጋጋቱ ምን አስፈለገ? ማኪ ስልሽ ምን አስፈለገ? የሁሉ ክፋት ስለ እኔና ስለ እሷ እኮ ምንም የምታውቂው ነገር የለም። በቃ እህቴ ናት። እኔ ደግሞ ላመንኩበት እሞታለሁ ነው የምላችሁ። ምክንያቱም እኔ እውነትን ካየው ያንን እውነት አነፈንፋለሁ። መቆሚያም የለኝም። ምን ትጠቀሚያለሽ? እሷን አስመትተሽ ለቤተሰቦቿ አንድ ናት። አጎቷን ለማሳከም የምትሯሯጥ ልጅ ናት። ከኔ ጋርም የተገናኘችው በአጎቷ ጉዳይ ነው። ምንድነው አላማሽ? ከመጣሽ ጊዜ ጀምሮ እኔ መለኮስ ነው ችግርሽ። በእኔ ምክንያት እንደዚህ መሆን ነበረባት? ቤተሰብ እናንተ ይህንን መፍረድ አትችሉም? አይናችሁ አያይም እንዴ? እናንተ ከሁላችሁም እንኳ አስተዋይ እኮ ናችሁ ቤተሰቦቼ። ይሄን እኮ መፍረድ ትችላላችሁ። እንደዚህ ተጎድታል፣ እንደዚህ እስክትሰበር ድረስ አሁን አጎቷ የሚታከምበት ነገር ሁሉ ነገር ጨንቋታል። በዛ ጉዳይ ነው የተወያየን የነበረው እኔና እሷ። ከዛ ውጪ ምንም አይነት ነገር የለንም። ይሄው እግዚአብሔር ምስክር፣ እኔ ከውብዬ ውጪ ምንም አይነት ሴት ምንም ማውቀው ነገር የለም። በቃ 4 ነጥብ። እግዚአብሔር ምስክሬ ብያችኋለሁ። እግዚአብሔርን ብዬ ደግሞ ምንም ልዋሽ አልችልም። በቃ እግዚአብሔር አንድ ስለሆነ ማለት ነው። በቃ እቺ ልጅ ንጹህ ሰው ናት፣ ንጹህ ሴት ናት። ከእሷ ጋር የተገናኘው ነው በአጎቷ ጉዳይ ነው። እንደዚህ ግን መደረግ አልነበረባትም። እኔ ሰው ሁሉ ሲፈርን ግራ ነው የገባኝ እንዴ። ብቻ እኔ እንጃ። ብቻ እኔ ለምን ነገሮች እንደዚህ እየሆኑ እንዳሉ እኔ ግራ ገብቶኛል። እውነትን ስትይዙ ለምን እንደምትገፉ አብዛኞቻችሁ ታውቃላችሁ። ፓፒ ቲጂ፣ እኔ ውስጤ በጣም ነው የተረበሸው። ቲጂ እንዴት ነሽ? አሁን ያለው ሁኔታ እንዴት ነው ስልሽ እኔ በጣም ውስጤ ራሴን እየወቀሰኝ ነው ቲጂ። የእውነት እኔ እንጃ አንቺ ምን ብዬ እኔ አንቺን ይቅርታ መጠየቅ እንዳለብኝ አላውቅም። የእውነት በእኔ ምክንያት ይሄ ነገር አይገባሽም ቲጂ። በቃ ይሄ አይገባሽም። የእውነት በጣም ውስጤ የተሰማኝ ነው። አንቺ ለአጎትሽ ብለሽ መስዋዕትነት እየከፈልሽ ሰው እንደሌለው ሰው እንደዚህ ስትሆኚ ማን ነው አሁን የመጣ? ማንም እኮ የለም። ማንም የለሽም እኮ ቲጂ አንቺ። አንተ በእኔ ምክንያት ሁሉ ነገር እንዲደርስ ይባላል። በእኔ ምክንያት ቤት እንዲደርስ፣ በእኔ ምክንያት ቤተሰብ እንዲረብሽ አልፈልግም። ስለዚህ ተረጋጋና አንተ ሂድ። አያችሁ አይደለ? እኔ ማንም አያስፈልገኝም። አያችሁ አይደለ? እንደዚህ ሆነ እንኳን ለኔ ነው የምታስበው። የምሬን ነው የምልህ። እኔ ማንም ያያችሁ ነው አይደለ? ራሴን በራሴ ነገሮችን ማድረግ እችላለሁ። እንዴት እንደዚህ ሆነሽ ቲጂ ስልሽ፣ እንዴት ከዚህ በላይ ምን አይነት መስዋዕትነት ልትከፊ ነው? እሺ ያጎትሽ ህይወት አያሳዝንሽም? የሱ ህይወት ስልሽ፣ እሺ ምንድን ነው ማድረግ ያለብን ስልሽ፣ እንዴት አሁንም እንደዚህ ሆነሽ እንዴት ለኔ ታስቢያለሽ ቲጂ? አንቺ ራስሽን እኮ መንከባከብ ያለብሽ። እኔ ችግር የለውም መሞት ካለብኝ እሞትልሻለሁ ቲጂ። በቃ እህቴ ስለሆንሽ፣ እኔ ንጹህ እህቴ ስለሆንሽ። ምክንያቱም በክፉ በደጉ አብረን በልተን አብረን ጠጥተን ብዙ መልካም ብዙ ክፉ ነገሮች አሳልፈናል። አሁን እኮ ችግር የሆነብኝ እሱን የምናውቅ እኔ እናንተ ብቻ ነን። አሁን ከዚህ በፊት የተፈጠረው ነገር አሁንም ቢሆን ጭንቅላት ውስጥ ሌላ ነገር እየፈጠረባት ነው ብዬ። ስለዚህ እሷ ባልፈልገች አንቺን ወደሽ አይደለም ሰዎች እኮ ናቸው አይደለም እንዴ?
ሰዎች እኮ አንቺን አስፈራርተው በቤተሰቦች አስፈራርተው አይደል እንዴ? በቃ ለዛም እኮ ብዙ መስዋዕትነት ከፍለሻል እኮ ቲጂ። እኔ እኮ አከብራታለሁ ቲጂ፣ ያለ ማክበር ጉዳይ አይደለም። እንደዚህ ሆነሽ እንዲጨክኝ ትቼሽ እንዴት ነው የምትፈልጊው? በቃ እሷ ስትፈቅድልህ መተህ ትጠይቀኛለህ። ምን ማለት ነው ቲጂ? ማን አለሽ ከጎንሽ? ይሄ ልጅ ነው እሺ ያለው ከጎንሽ፣ እኔ ነኝ። ከዛ ውጪ ማን ነው የሚጠይቅሽ? እንደዚህ ሆነሽ በእንደዚህ አይነት ወይ አይደለም። እንደዚህ አይነት ሀሳብ ማለት አይደለም። እያየ ነው በእኔ ምክንያት የሚፈጠረውን ነገር ሙሉ ይገባኛል። እውነት ፋሚሊ በጣም ያዘንኩባት፣ በጣም ማኪ በጣም ያዘንኩብሽ። እግዚአብሔር እንደዚህ ታደርጊያለሽ ብዬ ሁላ አላሰብኩም ነበር። ባለፈው በደንብ አግኝቻት አውርቻት ነበር በዚህ ጉዳይ። ጭራሽ እንደዚህ አይነት ሀሳብ ውስጥ የምገባ ሰው አትመስለኝ ነበር። ግን ተመልከቱ ምን እንዳደረገቻት፣ ምን አይነት የጭካኔ ጥግ እንዳሳየችን ተመልከቱ። እቺ ልጅ እግዚአብሔር ምንም አይነት እውነቱን ሳትረዳ ያለውን ነገር እየተፈጠረ ያለውን ነገር ምንም የምታውቀው ነገር ሳይኖር ዝም ብላ በጉር ድንብር ልጅቷ እንዴት እንዳደረገቻት ተመልከቱ። እዚህ ጋር በፍጹም አትፈቻትም ማኪ፣ የእውነቴን ነው የምልሽ። በፍጹም አትፈቻትም። ላደረግሽው ለእያንዳንዱ ነገር ዋጋ ትከፍያለሽ። የእኛ ትዳር ላይ መተሻት፣ ትዳራችን በተነሻል። እቺ ልጅ ምስኪን ልጅ እንደዚህ አሰቃይተሻታል። በፍጹም አትፈችም ማኪ፣ የእውነቴን ነው የምልሽ። በቃ ፓፒ ከቻልክ በቃ ነው ሙሽኝ ሂድ። እኔ አልሄድም ሂድ አትበይኝ። ይኸው ፓፒ ጋር ነኝ። አይሄድም እዚሁ ነው ችግር የለም። ምንም የሚፈጠር ነገር የለም። መጀመሪያ አንቺ ጤንነት ነው ምንድን ነው የምሰራው? ፓፒ ምንም አልፈልግም። እኔ እያየህ ነው የሚፈጠረውን ነገር ይገባኛል። ሲጀመር ምንም አይነት በቃ ጥሩ የመሆን እድልም የለኝም። ጥሩ ነገር ማለት ከቲጂ እንደዛ ይባልም ታዲያ ሰው ልጅ ጥሩ ይባላል። ሲገፋ አመድ አፋሽ ስትሆን እኔ ያሳዝነኛል። ለፍታ አመድ አፋሽ መሆን የለባትም እቺ ልጅ ገባ። ለእኛ እንደዛ ተሰቃይታ ያለ ስሟ ስም እንዲሰጣት አልፈልግም። ማንም ስም እንዲሰጣት አልፈልግም። ሚስትህን አሳምነህ ሚስትህ ስትፈቅድልህ አይደለም። እዚህ ጋር እኮ እህቷ እኮ ናት እንደዚህ ያደረከችው አይደል እንዴ? በእኔ ምክንያት ነው አይደለ? እኔ አንቺ መተው አለብኝ። እህቷን ቢሆን ለውብዬ ብላ ሊሆን ይችላል። ምንም ነገር የምታውቀው ነገር ሳይኖር እኮ ነው። ለእህቷን ብላ ቢሆን እኮ ምንም የምታውቀው ነገር ሳይኖር እኮ ነው። ውብዬንም ራሱ እንደዚህ አይነት ሀሳብ ውስጥ የጨመረች ውብዬ ራሱ እንደዚህ አይነት ሀሳብ የላትም ነበር ጭራሽ። እንዴት ነው ሂድ የምትይኝ ቲጂ? እንዴት ነው ትቼሽ መሄደው? እንዴ ማን አለሽ? አንቺ እኮ ማንም ያለሽ ሰው አይደለሽም። ማንም የለሽም እኮ ቲጂ። እንዴት ነው ትቼሽ መሄደው? ብቻዬን ነው የኖርኩት፣ ብቻዬን ነው የምኖረው። ምንም አልሆንም። ናይ አሁን እኔ በፍጹም እንደዚህ ጨካኝ ሰው አይደለሁም። እሺ ትሰሚኛለሽ? እኔ ጨካኝ ሰው አይደለሁም። ሚስቴ እንኳን እንድትጎዳ አልፈልግም። ማኪም ብትሆን እንደዚህ አድርጋሽ ግን እንዴት ነው ምራራላት? እንዴት ነው ማን ላይ ትችሽ ነው የምሄደው? ፓፒስ ተሰቃየ እኮ እዚህ ስንት ቀኑ ነው? ችግር የለውም እንዴ ስንት ቀኑ ከአንቺ ጋር እንዴ? ፓፒ እሱ ይሄድ፣ አንተ እኔ ጋር ትሆናለህ። በቃ ናይ አይሄድም። እንዴት ነው የምሄደው? እሺ ናይ አይሄድም። ያቦትሽ ጉዳይ እሱ ጋር የተሯሯጥኩ ያለሁት እኔ አይደለም። እሱን ተወው። እኔ ብቻ ልዳን መጀመሪያ፣ ከዛ በኋላ ነገሮችን ለማስተካከል እሞክራለሁ። ሌላ ምንም አልፈልግም። እያየህ ነው አሁን እንደዚህ አትበይኝ ነው ሙሉዬም እያየህ ዛሬ ማይታታል፣ አልተረጋጋችም። ዛሬም እንደዚህ አንቺ እንደዚህ ሆነሽ ለውብዬ ታስቢያለሽ? አይደለም ማን ያለ እንደዚህ ቆስለሽ የሰው ትዳር እንዲፈርስ። ምን አይነት ልብ ነው ያለሽ ቲጂ? ምን አይነት ልብ ነው ያለሽ? እኔ አንቺ ልብ ነው ያስገርመኛል። ሰው እንዴት እንደዚህ አይነት ልብ ይኖረዋል? ቆይ እንዴት እየጎዱሽ እንዴት ታዝኝላቸዋለሽ? እያየሃት ነው። ዛሬም ከኔ ጋር የሆነ ነገር እንዳለ ነው የምታስበው። ቅድም እንዴት ሆኖ እየተራራጡ እንደሄዱ አይተሻል አይደል? በቃ እንደዚህ ሆኜ እንደዛ እንዴት ሊደበድቡኝ አንቺን ሊመቱሽ ነው? እኔ እኮ ልጠይቀኝ የመጣች መስሎኝ ነበር። አሁንም ቢሆን ግን እንደዚህ ሆኜ የምታስበው ሀሳብ ምንድን ነው? ከእሷ ጋር ያለ ነገር ምንድን ነው? ይሄን እኮ የበረዘቻት ማኪና ታዲያ ይሄ እኮ እያመጣችው ሀሳብ አይደለም። ውብዬ ካልገባት እስኪ አንቺ እሷማ ወዳ አይደለም ውብዬ እንደዚህ አይነት ጨካኝ ሰው አይደለችም። ውብዬ አሁን እሷ ማኪ እንደሆነ ትዳሯን እየበጠበጠች እያለ ካልገባት ወዳ አይደለም ውብዬ እኔ አውቃታለሁ። እንደዚህ አይነት ጭካኔ የለባትም ውብዬ አታስደበድብሽ። እኔ አውቃለሁ ውብዬ እኔ አልቀየማትም። ችግር የለውም በቃ አንተ ግን ሂድ። ሰው የሰው አውሬ ይሆናል። እንዴት አንቺን ታስደበድብሻለች? ለዛውም በጎረምሳ ምን ማለት ነው ደግሞ? ለምን ምን ልትሰሩ ነው የመጣችሁት? ለምን ተመልሳችሁ ትመጣላችሁ? ለምን ሰላማውን አሰጧትም? አረው ተፈጠራችሁ ልጅቷን እያያችኋት ነው ያለችበት ሁኔታ አይደለም። ምንድነው ኪራ? ምንድነው የቀራችሁ? መጨቃጨቅ አልፈልግም። ምን ለምን መጣችሁ? እኔ ደክሞኝ ነው የመጣሁት። አሁን ልመቷት ነው? ልገሏት ነው? ኧረ ተው። እቺ ልጅ ግን አታሳዝናችሁ? እንደዚህ ሆና እንኳን የምታስበው ላንቺ ነው። እንደዚህ ሆና እንደዚህ እስቲ እሰሩ ትንሽ። ሲጀምር ውሸት አስፈልግኝ ለእኔ እንደማታስብልኝ ነገር። ሲቀጥል ደግሞ ከአንተ ጋር ምንም ልላፋ ምንም ልል አይደለም የመጣሁት። ደክሞኛል። ገባህ አይደለ? ስለዚህ ልጅቷን ያለችበትን ቦታ ንገር። ወዴት ነው? ጥያቄ እየጠየኩ ነው። ልነግር አልችልም።
ታስራለች። የትም ትሁን የትም እኔ መናገር አልችልም። ቲጂ እንደዚህ ያለ ዋጋዋን ማግኘት አለባት። በቃ እሷ ናት እንደዚህ ያወረች። አንቺ መልካም ሰው ነሽ። እኔ ዙሪ ነው የመጣሁት። ገባሽ አይደለ? የምታውቂውን ነገር ንገሪኝ። ሲቀጥል ደግሞ እሷ መች ነው እንደዚህ ያደረገችሽ? ይሄንን ቅድም አልጠየኩሽም ነበረ። ገብቶሻል? ማን ነው እንደዚህ ያደረገሽ? መች ነው እሷ እንደዚህ ያደረገችሽ? መች አግኝታሽ ነው? ንገሪኝ። እሷ ጨክና አንቺ እንደዚህ የምታረግ ሰው አይደለም። ጭራሽ እንደዚህ አታረግም ትላለህ። አታረግም። በእናትህ ለምን ዝም አትልም? ለምን የምትዋሹላት? ተረጋጋ በቃ። እንዲህ እያለቀሰች አታሳዝናችሁ? ምን አይነት ጭካኔ ነው? ምን አይነት ጨካኝ ህዝብ ነው ያለው? በፈጣሪ እሺ፣ መች ነው እንደዚህ ያደረገችሽ? ንገሪኝ እስቲ። መረጃው አለሽ? እንደዚህ እሷ እንዳደረገችሽ መረጃው አለሽ ወይ? እሺ፣ ምንድን ነው የሚያስለቅስሽ? እኛ የጠየቅንሽ ጥያቄ እኮ ነው። እኛ ስታይ ነው የምታለቅሰው እንዴ? ይኸውልሽ ቲጂ፣ እኔ ያለችበትን ቦታ ማወቅ እፈልጋለሁ። ወንጀለኛ ከሆነች በስነ ስርዓት ትያዛለች። ፖሊስ ጣቢያ ላገኛት ይገባል። እናንተ ግን እንደዛ ነው የሚያደርጋችሁ ነው። እየለመድኩ ነው። አንቺም ቢሆን ያለው ማላረግናት ይኸውልሽ፣ ልጅቷን ያለችን ቦታ ፖሊስ ጣቢያ አይደለችም። ዞርን ያለው አዲስ አበባ ውስጥ አለ የተባለው ፖሊስ ጣቢያ ሁሉ ሄደሽ የለችም። ሲቀጥል ደግሞ እሷ መሆኗን ማስረጃ አሳይ። ማስረጃ እኮ ይዘው መምጣት ለምንድን ነው የማይጠበቅባት? ደብድቧት እንደጨረሱ በምን እርግጠኛ ነኝ? ከማኬት ተላከ መልዕክት ነው ብሏት እኮ ነው። ደም የሆነ ቲሸርት አላየሽ? ምናልባት አስገብተውባት ቢሆንስ? እሷ ነኝ ምን ማስረጃ አለኝ? የደበደቧት እኮ ነግሯት ጥፋት እንደማረም ይቅርታ እንደመጠየቅ ታስተባብላላችሁ። ለእሷ ጥፋታችሁን እንደማመን ይቅርታ እሷ እንደመጠየቅ ሁኔታችሁ ማስራችሁ ነው የሚያስችለው። ጥፋታችሁን ይቅርታ እንደመጠየቅ ፋንታ ስለ እሷ መደረብ የለባችሁም። በቃ ለነገሩ ጅራፍ ራሱ ገርፎ ነው። ናይ ተረጋጋ፣ ናይ ተረጋጋ። አትናገሪሽ። ናይ እስኪ ላናግርሽ። እኔ ግን አላሳዝንሽም? ለምንድን ነው ዘይት የምትወጪው? በጣም እያሳዘንሽ ቆይ ለምንድን ነው እንደዚህ የምትይው? አዘንኩልሽ እኮ በጣም። ምን ሆነሽ ነው? ይኸውልሽ እኔ ጥያቄ እሱን የጠየቁሽ አንቺ እህት የታሰረችበሽ ነው እንዴ እንደዚህ የምትሆኚው? እኔስ ይኸውልሽ ማስረጃ የለሽ። በጣም ብዙ ፈተና አልፌያለሁ ባንቺ እኮ አልፏል። ይቅርታ እኮ ጠይቄሻለሁ አይደል? ለዘኗ ተመልሰሽ ነገር ብቻ ለምን ዝም አትልም? አንተ ምን አገባ? ለምን ቲጂ አታሳዝንሽም እንዴ? ማጊ ኪራሽ አታሳዝንም? እንደዚህ ደቃ አድቃት ሄዳ አታሳዝንም? እህት ብቻ ታስቀድም እንደ ሰውኛ አታስብም? ምን ያስባሉ እነዚህ? እንዴ ታስቡ ማለት እንደ ሰውኛ ያስባሉ። ለእሽ ብለሽ ነው የመጣሽው እዚህ አይደል? በፍጹም ቦታውን አትነግርሽም። ትገያለሽ። ማስረጃ አለሽ ወይ? እንደዚህ እሷ እንዳደረገችሽ ድረስ ታስተባብላለች። ምናልባት ሴራሽ ሊሆን ይችላል። ገባሽ አይደል? እሷን እያስፈራራሻል ሊሆን ይችላል። ግን አንድ ነገር ብቻ እየለመንኩሽ ያለሁት የለም ያረጋችኋት። ካልተረጋጋሽ ነው ምንም ብዬ ላወራሽ። እሺ ተረጋግቻለሁ። ስለዚህ ይሄን ያለችው ይሄን ብቻ ንገሪኝ እባክሽ ቲጂ ንገሪኝ። በቃ እቺ ነው ነገር ለምን ዝም አትልም? እሺ ንገሪኝ። ዝም እላለሁ። ተዋት ኪራ። እሺ መልሽ። የት ነው ያረጋችኋት? ሲቀጥል ደግሞ እሷ እንደዚህ እንዳረገችሽ ማስረጃሽ ምንድን ነው? የተገናኛችሁ በቃ አሁን ለመጣችሁ ታዲያ ማስረጃ ለዛ ነው የመጣችሁት። ሂዱ ስለሰው ጉዳይ ልጠይቋት እኮ አይደለም የመጣችሁት አይደለም እኮ ለእናንተ ነው የምትነግረው። ምን ችግር አለ ብትነግረን? ያለችበት ምን ነው እያደረጋችሁ ነው? ምን አሷን እኔ ያለው እሷን እንደዚህ ያደርጋል። እኔ ልጠይቀው አይደለም የመጣችሁ ዛሬ ምህታችሁን ለማግኘት ነው አይደል? እየሰማሽ ነው? እንደዛ ነው አይደል? መናገር አችልም። በቃ ማስረጃሽን አሳይኝ አልኩሽ እኮ። የምን ማስረጃ ነው? እሷ እንደዚህ ለማድረጓ ማስረጃሽን አሳይኝ። ምን ማስረጃ አለሽ? የት ተገናኛችሁ? ምን የሚያገናኛችሁ ነገር አለ? ነገር ይመስገናል። ምንድን ነው የሚያገናኛችሁ? በጣም በዚህ ምድር የምንጠላ ሰዎች ነው አይደል? እሷን አጨምሪ እራስሽን ተረጋግተሽ መስማት የምችል ከሆነ እኔ ደብድባ ምናምን አታወሪኝ። እኔ አሁንም አላምናችሁም። ገባሽ አይደለ? ምን ይታወቃል? አሁንም ድራማሽን እየሰራሽ ሊሆን ይችላል። ግን አንድ ብቻ ነው የምለምንሽ፣ የት እንዳለች ንገሪኝ። እንደዛ ካሰብሽ ምንም ላወራሽ ቲጂ፣ የእውነት ይቆጭሻል። እሺ እያስፈራራሽ ነው? አታስጨንቋት። እያስፈራራሽ ነው? ስሚ፣ እያስፈራራሽ ነው። ጭራሽ መቼውንም ነው ማንነግረው። በፍጹም ልታስፈራሯት አይገባም። ገባሽ? የተጎዳችው እሷ ናት። አልወጣም። እራስሽ ውጭ። ስርዓት ራስሽ ተረጋጋ። ተከበርሽ። አንተ እኮ ሚስት ነኝ።
ለነገሩ አንተ የሚስትነት ክብር አታውቅም። የማይገባ ቦታ ነው ያለው። ገባህ አይደለ? ተዋት በቃ። በዚህ ደስተኛ ነሽ? ንገሪኝ። እኔ አንድ ልመና ብቻ ነው እየለመንኩሽ ያለችው። ልጅቷ የት ነው ያረጋችኋት? ሁሉም ቦታ ዙሪያ አይቻታለሁ፣ የለችም። ስለዚህ ንገሪኝ፣ የት ነው ያረጋችኋት? ይሄን ደግሞ አንቺ በደንብ አድርገሽ ጠንቅቀሽ ታውቂያለሽ። አንተም ብትሆን ማለት ነው። ገባህ አይደል? ስንቴ አስለቅሰኸኝ ነው፣ ስንቴ አሳዝነኸኝ ነው። ግን ደግሞ አንተ እንደዚህ አይነት ውሳኔ ወስኛለሁ። ገባህ? ይቅርታ ጠይቋት። ለምን ይቅርታ ጠይቃለህ? ስለ ተሽፋንታ ይቅርታ ችግር የለም መጀመሪያ እንጠይቃለን። እኛ ግን ያለችበትን መጀመሪያ ንገረንና ከዛ በኋላ ስለ ይቅርታ ጥፋታችሁን እስካላመናችሁ ድረስ እሷም የመናገር መብት የላትም። ገባሽ? ልትመታኝ ነው ዛሬ? ይሄ ስርዓት የሌለው ሰው ነው። ልትመታኝ ነው ዛሬ? እንዴ ምን እያልኩ ነው ያለው ታዲያ? እሷ ሰው ቢኖርሽማ የሰው ባል አትወጪም እኮ ሴትዮ። ምን ትሰሪያለሽ? ና ይዘሽ ዞር በይ። ጭራሽ እጅ ልታነሳ እየሰማሽ ነው? ልመና አይገባሽም? ንገሪኝ። መልሽ እንትንሽ መተንፈሻሽን መልሽ እባክሽ። ከዚህ በላይ መተንፈሻሽን መልሽ እንጂ ተዋድረማ ትንፋሻ የተቆራረጠ መተንፈሻሽን መልሽ ሻርቂ አፍንጫሽ ላይ መልሽ ትጂ ናው ዞር በልወጡ በቃ ይበቃቸዋል። እየለመንኩሽ ነው። ምንም የምትነግረው ነገር የለም። ንገሪኝ፣ የት ነው ያረጋችሁት? ስለዚህ እግርሽ ላይ መውደቅ አለብኝ አንቺ ለመለመን ያልፈለኩም ብዬ። ቆይ አንቺ ምንድን ነው ሀሳብሽ? ከሰው ባል፣ ከሰው ትዳር፣ ከሰው ህይወት ምንድን ነው የምትፈልጊው? እናንተ ከኔ ምንድን ነው የምትፈልጉት? እንዴ አንቺ እኮ ነሽ መጣሽብን። እንዴ መጣንብሽ አይደለም? እኔን አውሪኝ በእናትሽን። እኛ መጣንብሽ? አንቺ እኮ ነሽ የመጣሽው። መጣውባችሁ ትዳሬ ውስጥ ሀብለሽ የሰው ባል ሸመጣሽ የምታገኘው አንቺ ነሽ። መጣውባችሁ አይደል ብዬ። በጣም ይቅርታ ድጋሚ አልመጣባችሁ። እሱ በጣም ጥሩ ገባሽ አይደለም? ግን እህቴ ያለችበትን ቦታ ንገሪኝ። አልነግርም። ምክንያቱም አንቺ በእንደዚህ አይነት ሁኔታ ውስጥ ሆነሽ አታጨርሽኝ። ገባሽ አይደለም? እየለመንኩሽ ነው። ግን ንገሪኝ፣ የት ነው ያረጋችኋት? ትሻውን ቢሆን ምንም እንዳላረገች ነው። ለእሱ ምንም ማስረጃ የለኝም። ገባሽ? እሷ ማድረግ አለማድረጓን ማስረጃ የለኝም። ማስረጃ ካሳየውሽስ? አሳየኝ እኮ አልኩሽ እኮ። ካሳየውሽ ምንድን ነው? አምጪ። እሱ ችግር የለውም። ያኔ እኔ ይቅርታ ጠይቅሻለሁ። ስጪ። እየሰማሽ ነው? አይ እሷ ምትደክም ሰው አይደለም። እየደከመች ነው። ምንም አልፈልግም። ደከመችብን። እያመማት ነው። እያየሽ እንዲ ኦክሲጅን ነው ያፍጫው ላይ እያንዳንዱ ነገር ማለት ነው ዋጋ አስከፍላለሁ። እሱን ጠብቅ። ሂዱ ከዚህ ያለህበት እንዳትርሳ እባክህ። በቃ ያላችሁበትን አትርሱት። ሆስፒታል ናችሁ። ተግባርህን ለፖሊስ ከሰጠው ማለት ነው እንኳን ሊያስታመምሽ ማለት ነው በጣም ብዙ ነገር ይፈጠራል። ሊያስታመመኝ አልፈልግም። ስለማትፈልጊ ማን አለሽ አንቺ? እንዴት ትክትኛለሽ? ማን አለሽ? ወንድም አለሽ? ካለሽ ለዛ እኮ ነው መጫወቻ እያደረጉሽ ያሉት። በጣም ትችላለሽ። ሂጂ አስመስይ። እንደዚህ እያስመሰልሽ ነው የምትኖር። ይሄንን በደንብ ለልጆቿ አስቀምጥልሃለሁ። እሺ ጠብቅ። ሂድ በቃ ነው። በእናትህ ሂድ በቃ ሂድ። እኔ አልፈልግም ምንም ነገር ፓፒ፣ በእናትህ እሱን ማስወጣት። እሺ ተረጋጊ። ያመነሽ ተረጋጊ። አንቺ እሺ ተረጋጊ። እሱን ችግር የለውም። አንቺ መጀመሪያ ተረጋጊ። ለነዚህ ነው አይደል የምታዝኝላችሁ? ምንም አልፈልግም። በቃ ናይ ውጣልኝ። ያመነሽ እኮ ማንንም አልፈልግም። በቃ ውጣልኝ። ናይ እኔ አልፈልግም። ሂድልኝ በቃ። ስትረጋጋ ትመጣለህ። በቃ ሂድ ነው አይዞሽ በቃ እንጂ ተረጋጊ። እንደዚህ የምትሆኝ በምክንያት የለም እንዴ? እኛ አለን አይደል እንዴ ከጎንሽ? በቃ ምንድነው እንደዚህ የምትሆኝ? ትጂ እያያችሁ ነው እንግዲህ ፋሚሊ፣ እየተፈጠረ ያለው ነገር ሁሉንም እያያችሁ ነው። ማንም ሊረዳት ፈቃደኛ ነው ሲል ጭራሽ ማንም ሊረዳ እንዴት ሰው እንደዚህ ሆነ እያየ እንዴት መረዳት ያቅታል? ምን አይነት ክፋት ነው? ነብስ የለባትም ልጅቷ
ናሂ ያደረገውን እስኪ እንደው ክፉ ነገር እስኪ በውብዬ ላይ ያደረገውን ክፉ ነገር እስኪ እንደው አንዱን እንኳን አሳየኝ እስኪ። ልጅቷ እንደዚህ እስከመሆን ድረስ የሚያደርሳት ለምን እንዴ? ማኪ በምን አይነት ሀሳብ እያሰበችው ነው እንደዚህ አይነት ነገር ውስጥ እስክገባ ድረስ የምትሄድበት? ይሄ በጣም እውነት በጣም ነው ያዘንኩብሽ ማኪ። ሲቀጥል ደግሞ እየተንጋጉ ይመጣሉ እዚህ ማኪን እናደርጋቸዋት ብሎ የእሷን ጤንነት ሁላ ማናቸውም ሊጨነቁለት አልቻሉም። ለእሷ ጤንነት ልጅቷን እያያችኋት ነው ያለችበት ሁኔታ። እኔ ፓፒ እሷን እኔ ማስደብደብ አለብኝ እንደሷ እኔም በሰው ለህግ ነው እኮ አይደለ ያሳልፈ የሰጠዋት። አሁንም ቢሆን ይህን ቪዲዮ የምታዩት ህግ ጥላ ስር ነች ያለችው ማኪ። እንደዚህ ክፉ ነገር ላይ ያለች ያለችው ማኪ በቃ እሷ እንዳደረገችው መመለስ አላቃታትም፣ እሷም መመለስ አላቃታትም። የተደረገበትን መመለስ ማንም የሚያቅተው የለም። ግን ደግሞ ያንን ስላልፈለገች ነው እሷም ህግ ጥላ ስር ያለፈችው። ልጅ አይታችኋል፣ በህግ አካል ነው የተወሰደችው። ሐኪም እዚህ ጋር መጥተው ውብዬም ኪራም ሌላ ነገር ውስጥ መግባት አያስፈልግም። ልጅቷ ያለችው የህግ ጥላ ስር አይደል? በቃ እዚህ ጋር የተመላለሳችሁ በእግዚአብሔር ልጅቷንም ጤናዋን አታውቁት እንዴ? እዚህ ጋር ካለችበት ሁኔታ ጥሩ አይደለም። እዚህ ጋር ደልቷት አይደለም እቺ ልጅ እዚህ ሆስፒታል ውስጥ የምትማቅቀው ያለ ስራዋ ስም ተሰጥቷት ነው። እዚህ ጋር ተደብድባ ነፍስ የሌለባት ልጅ እዚህ ጋር ለ3 ለ4 አስደብድባት እንደዚህ ሆና እዚህ ጋር የተቀመጠችው። እኔ ብቻ ፋሚሊ በጣም ነው ያዘንኩት፣ በጣም ነው ያዘንኩት በጣም። ሲቀጥል ደግሞ ነው ብዬ እየተመላለሱ በዚህ ልክ እሷን ማስጨነቁ፣ ኪራ እየተመላለሰ በዚህ ልክ ማስጨነቁ በቃ እኛ ከጎንሽ ነው። ማናቸውም ማንም መጥቶ ከዚህ በኋላ እሷ ላይ ይፈልጭ ናሂንም ያለ ስሙ ስም እየሰጣችሁ እዚህ ጋር ሌላ ጥላቻ አታስተርፉት እባካችሁ። ቪዲዮን ታዩታላችሁ በስርዓት። ናሂንም ያለ ስሙ ስም አታውጡለት። በቃ እንደዚህ አይነት ነገር ውስጥ አጨምሩት። እዚህ ጋር እሱ በጎ ነገሯን እኮ ሲል ሌላ ስም እየሰጣችሁት ሰው እንዲጠላው አታድርጉት። እንደምን አላውቅም። በቃ ዝጋው። ከዚህ በላይ ምንም የምናወራው ነገር ዝጋው።